አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናችሁ ሰላም ናችሁ ወይ? ጤና አፍያ አልሐምዱሊላህ እኔ ጋር ሰላም ነው ሁሉም። እና ዛሬ እስቲ ይዩልኝ ዳቦ ኬክ ልሰራ ነው ማለት ነው። በብርቱካንና በሎሚ በእንቁላል እንቁላል ያው ስለሌለኝ ነው አንድ ብቻ ነው የምጨምረው። እስቲ ምን አይነት ኬክ እንደሚሆን ያው ምንም ትንሽ ስለሆነ የምሰራው ይበቃዋል አንድ እንቁላል ማለት ነው። እና በብርቱካን በሎሚ ሎሚ ደግሞ በጣም ምርጥ ነው። ብርቱካንም ራሱ የቻለ ነው። ሎሚ ደግሞ ሲጨመር ማለት ነው ጣዕሙ ለየት ያለ ይሆናል። ምርጥ ነው። ከዚህ በፊት ስለደፋሁ ነው በሎሚ ማለት ነው። እና ብርቱካኔን አሁን እጨምቃለሁ። ያው ጨምቄ እመጣለሁ ማለት ነው። እንግዲህ ይኸው ስኳር ይሄ ነው። እኔ ብዙ ስኳር አላረግም ማለት ነው፣ ጨምረዋለሁ። ስኳር በሽተኛ ስለሆንን አላህ እንግዲህ አፍያ አድርገን። ስኳር አላበዛም። እንደውም ባዶ ነበር መስራት የፈለኩት፣ ባዶ መሆን የለበትም እንደው ትንሽም ቢሆን ብዬ ነው። እና አሁን እሱን እፈጫለሁ ማለት ነው። ማለትም አቀላቅለዋለሁ ስኳርና እንቁላሉ ማለት ነው። እንቁላሉ ትንሽ ስለሆነ እንቁላሉ ትንሽ ስለሆነ ብዙ ለመፍጨት ራሱ አይመችም። ዘይቱን ልጨምር ነው። ዘይቱን ትንሽ ነው የጨመርኩት። ማለትም ትንሽ በትንሽ እቃ ነው የምሰራው፣ ብዙ አይደለም። በዚህ ሁኔታ ፈጨሁት። አሁን ደግሞ ማለት ነው ብርቱካን እና ሎሚው ጭማቂ ሁለት ግማሽ ብርቱካን አንድ ሎሚ ጨመቅኩኝ ማለት ነው። ከዛ ጭማቂውን ይኸውላችሁ ደግሞ ፈቀፈቅኩት። ፍቅፋቂ ማለት ስትፈቀፍቁት ስር ድረስ አትፈቅፍቁት ስለሚመር ማለት ነው። ከላይ ነው ሎሚው፣ በአረንጓዴ ሎሚው ነው የፈቀፈቅኩት። ይበቃል ያኔ ሎሚም ስለሆነ። ብርቱካኑ ደግሞ ያው ይሄ ነው። ያው ብዙ አልፈቀፈኩም፣ በትንሹ ነው የፈቀፈቅኩት። ሁሉንም ሁለት ብርቱካን አልፈቀፈኩም። አሁን ደግሞ ዱቄቱና ቤኪንግ ፓውደር ጨምራለሁ። ይሄው ዱቄቱ አንድ ነው። እንግዲህ ካነሰ ከቀጠነ ጨምራለሁ። የገመትኩት ይቺን አንድ ትበቃለች ብዬ ነው ማለት ነው። ከወፈረ ነው እንጂ ይሄው ቤኪንግ ፓውደር አንድ በትንሹ ማንኪያ ግን ሞላሁት በጣም ማለት ነው። ይበቃል። ይኸውላችሁ እንዲመታወት። አሁን ደግሞ ብርቱካንና ሎሚውን ጨምራለሁ ማለት ነው። አንድ እጅ ሆኖ መሆን ሱብሃንአላህ በጣም ይከብዳል። በአንድ እጅ መስራት ማለት ነው። በአንድ እጅ ስልኩን ስለያዝኩኝ በአንድ እጅ ሆኜ ለመስራት በጣም ይከብዳል። በጣም ስላለመድኩኝ ደግሞ በጣም
እና ያው ገና አስቀምጬ እያስተካከልኩ ነው ልጨምር ማለት ነው። እና እህቶቼ እርስ በራሳችን እንደጋገፍ። እስቲ ሰብስክራይብ እንደራረግ፣ አከፍሉበት። ምን አለበት እስቲ ሰብስክራይብ ብታረጉ? እችን አጭር ቪዲዮ ብታዩስ አይታችሁት እንደው ሰብስክራይብ ብታረጉ። ዝም ብሎ ሰብስክራይብ ማድረጉ ትርጉም የለውም። እዩት እስቲ ምን አለበት እንደ አይናችሁ ጥሩ ነገር ይሄ አሁን ጥሩ ነገር ነው፣ የሚጠቅም ነገር እንጂ የሚጎዳ ነገር አይደለም። መቼም ይሄንን መስራት የማትችል ሴት አለች ብዬ አይደለም። ቢሆን እንጂ ጥሩ ነገር እንስራ፣ ጥሩ ነገር እናስብ፣ እንደጋገፍ። የማይጠቅም ነገር ከምናይ እንደዚህ እንደው ይሄንን አሁን ኬክ በእርግጥ ማንኛውም ሴት ታጨማልቀዋለች፣ ታጋግረውም ማለት አይደለም። ግን እስቲ ይችንን አይተን ጨርሰኑ ሰብስክራይብ እናርግ፣ እንደግ። እስቲ እርስ በራሳችን እንቀየር፣ ሰው እንሆን እስቲ። ወላሂ የኛ እያንዳንዳችን ችግር አላህና ካላህ በኋላ እኛ ነን የምናውቀው። ብዙ ነገሮች አሉብን፣ ብዙ መሻከሎች አሉብን። ልጆቻችን ቤተሰቦቻችን ጥለን ወጥተን ወላሂ ዶሮ ተሰርቶ አይሞላም። ብቻ አልሐምዱሊላ። ግን እስቲ እንደዚሁ ሰው እንደተባለው እስከ መቼም የመዳን ቤት ከመኖር የሆነ ለራሳችን ለውጥ የሚያስገኝ ነገር ሀገራችን ሆነን መስራት የምንችለው ነገር መፍጠር አለብን እርስ በራሳችን። እስቲ እውነትም እንደተባለውም ለምንድን ነው እርስ በራሳችን መደጋገፍ የማንወደው? ለማያገባን ነገር እኮ ስንት ቦታ ገብተን ነው የምንወጣው። ይኸው ሳህኑ ላይ ዘይት አረኩኝ ትንሽ እንትን እንዳይ ማለት ነው። እና ሳህኑ ትንሽ ነው ያያችሁት። እና እስቲ እንደጋገፍ እርስ በራሳችን። ሼር ሰብስክራይብ አርጉ፣ ጨርሳችሁ እዩት። ዝም ብላችሁ ከፍታችሁ ሰብስክራይብ ብታረጉ ምንም ትርጉም የለውም። ምንም መጠቀም አልችልም፣ እኔም ምንም አይጠቅመኝም። እንደጋገፍ እስቲ፣ እናንተም ስሩ፣ እርስ በራሳችን እንደራረግ። ወላሂ እኛ እኮ እንኳን በተለይ አረብ ሀገር ያለን ሴቶች ማለት ነው እንኳን ለራሳችን ለሰውን ተርፈናል አይደል እንዴ? ለምንድን ነው ግን? ወይኔ ግን እኔ ግርመኛል። በተለይ እኛ እኮ አበሾች እንደው አላህ ይዘንልን፣ አመላችን ነው መሰለኝ አላህ የሚያሰቃየን። ምቀኝነት በቃ አንዱ ድሃ ሲያልፍለት አንወድም። ለሀብታም ማጨብጨብ፣ ላላቸው ላይ መጨመር እንጂ ለምንድን ነው ግን? ወላሂ እስቲ ሀብታሞች እኛ እኮ ከዝንብ አይቆጥሩንም፣ ከናያዩንም ከናያውቁንም። እርስ በራሳችን እስቲ ድሆች እንደጋገፍ። ከሀገራችን ወጥተናል። እስቲ ሀገራችን ስንገባ ደግሞ ለራሳችን የሆነ ስራ አለን ብለን ስራ ፈጥረን እንሄድ። ይሄ ራሱ እንደ ስራ ነው ሰው እየሰራ ያለው። ስለዚህ እንደጋገፍ። አንድ እጅ ሆኜ በአንድ እጅ ስልኬ ስለያዝኩኝ ሳህኑን መጥረግ አቅቶኛል። እንግዲህ ዘግቼው ተመልሼ እመለሳለሁ። ሳህኑን ልጥረግና ላውርድለት። ያ ውድ እህቶች ሳህኑን ጠራርጌ እዚህ ላይ አረኩት። ወደ ፍርም ላስገባው ነው። እንግዲህ ፍርሙም አልለኮስኩትም፣ አሁን ነው የለኮስኩት። ቀስ ብሎ ይበስላል፣ ችግር የለውም። ከታች ነው መጀመሪያ የለኮስኩት። እኔ ትንሽ ከታች ለኩሳለሁ። አሁን ብዙ ጊዜ አረቦቹ ሲሰሩ ከታችን ከላይም አንድ ላይ ለኩሰው ነው የሚያስገቡት። እኔ ግን ትንሽ 1-2-3 ደቂቃ ከታችን እንትን እንዲል እፈልጋለሁ። እንደ ሀገራችን ዳቦም ስደፋ እንደዛ ነው ባይዘዊ ማለት ነው። እና ሳወጣው ደግሞ አሳያቸዋል። ይኸው ኬኬ ውዶቼ በዚህ ሁኔታ ጨረስኩኝ ጋግሬ ማለት ነው። እና እርግጠኛ ነኝ ማለት ነው ምርጥ ኬክ ነው። ታችሁታል፣ ምርጥ ነው፣ አሪፍ ኬክ ነው ማለት ነው። አልወጣም አለኝ። ምን ትላላችሁ? ወላሂ ትኩስ ነው ለነገሩ። ወላሂ ላዚም ማሻአላ ተባረካላ። ኬክ እንዳይመስላችሁ ወላሂ ምርጥ ኬክ ነው። ሞክሩት። ወላሂ ሀቂቃውን ምርጥ ኬክ ነው። ምርጥ ነው። ፍትፍት ያለ ደግሞ ማለት ነው። ደስ አይልም? ማሻአላ ብስሚላህ ማሻአላ። ደግሞ ሲበርድ ግን ስኳር አንሰውታል። ያው ስኳር እንደነገርኳችሁ ነው። እኔ ስኳር ስለማልፈልግ ነው። ሰዎቹ እንደሆነ ከበሉ በሉ፣ የራሳቸው ጉዳይ ስላችሁ የራሳቸው ጉዳይ ሳይሆን አሮጊት ነች። አሮጊቷ ብዙም እንደዚህ አትወድም። በደህና ጊዜ በልታ በቅቷታል። ልጇ አለ፣ ሴት ልጇም አለች። ማታ ማታ ትመጣለች።
ይበላሉ። ይብሉ፣ እኔ ለራሴ ብዬ ነው የተሰራሁት እላቸዋለሁ። እና ይሄ ነው አያችሁት? ምርጥ ነው ወላሂ ሀቂቃውን